ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ተከታታዮቼ ዛሬ እንግዲህ ትንሽዬ ቭሎግ አሳያችኋለሁ። የቤቴን ውሎ ሰኞ አክቹሊ ብዙ ጊዜ ሰኞ ጽዳት አልወድም። እኔ ማጸዳው ቅዳሜ ወይ አርብ ነው ደስ የሚለኝ። ግን ዛሬ ቅዳሜና እሑድም ዊኬንድ ላይ ስለነበርን እንግዲህ ትንሽ ወጣ ብለን እየተዝናናን ስለነበረ ጊዜ እያሳለፍን ዛሬ ነው ያጸዳሁትኝ። እንግዲህ ቤቴን ያው የህፃን ልጅ ሲኖር ታውቃላችሁ በጣም ነው የሚቆሽሸው ቤት ቶሎ ቶሎ። በሳምንት አንዴ እንደዚህ ሙሉ ዲፕ ክሊን ላጽዳ እንጂ በየቀኑ ነው ቫኪዩም ማረገው፣ በየቀኑ ነው እንዲህ መወልወል ጠረጴዛው ምኑ። ምክንያቱም የሚበሉበትን ምግብ ከሰጣችኋቸውም ወተት በተለይ የኔ ልጅ ወተት ምናምን ከሰጠሁትኝ በቃ መጫወት ነው። ግማሹን ይጠጣል፣ ግማሹን እየደፋ። ስለዚህ ምንጣፉን በየቀኑ መወልወል አለብኝ። እጁ የሚያርፍበት ቦታ ሁላ ከስር ካላጸዳችሁትኝ ያው ቤቱን በጣም ነው የሚያቆሽሹት። እንግዲህ ትንሽ ነፍስ አድርገው አውቀው ትንሽ አድገው ተው አትተው የሚለውን እስኪያውቁ ድረስ ያው መልፋት መድከም ነው። ግን ያው መቻል ነው እንግዲህ እና ሁሉንም ነገር እንደዚህ ውልውል አድርጌ ያጸዳለሁ በየሳምንቱ። አሁን ሙቀት ስለሆነ መስኮትን በርም ስለምንከፍት አዋራ ምንም ስለሚገባ ቤቱ ቶሎ ቶሎ ነው አዋራ እንትን የሚለው። እንደዚህ አድርገን ካላጸዳን አዋራ ይሆናል። ስለዚህ እንዲህ አድርገን ማጽዳት አለብን። አሁን እኔ ይሄንን በማጸዳ ሰዓት ሲጀመር ቤት ካለ በጣም ነው የሚያስቸግረኝ። ከሱ ጋር ተው አትተው እየተባባሉ ስራ ያስጠላልና ከአባቱ ጋር ፓርክ ሄዶ ነው እኔ ወደ ጽዳት የገባሁት። እዩት በቃ ቆሎ ምናምን በቃ አይምርም። የዓመት ከ6 ወር ልጅ ነው ግን በቃ የኢትዮጵያ ልጅ መሆኑን በስትክክል ሀበሻ መሆኑን አረጋግጧልና ቆሎ ብትሉ ዳቦ ብትሉ ሲወድ እና ይሄ ቆሎ ማታ ቁጭ ብለን እንትን እያለ ነበረ እየበላን ያው እያነሳ ሲበትነው ነበረ። እና ግን መጣ ከስር እየተከተለ ነው አላሰራ ብሎኝ። እዛም ፓርክም አለቀሰና ይዞት መጣ አባቱ። እኔ ከሌለው ያው ደስ አይለውም። በጣም ነው የለመደኝ። ያው ሁሌም ከኔ ስጋ ስለሚውል እንደ ጥላ በሉት በቃ ከሄድኩበት ከስር ነው እንትን የሚለውና በሩ ምናምንም እሱ እጁ ስለሚያርፍበት ስለሚነካካው ምግብ ነክቶ ምናምን በቃ በጣም ነው የሚያስጠላው ሲቆሽሽ። እና ኩሽናዬንም ያው ኦፕን ኪችን ነው ሳሎኔ እና ያስጠላል። እኔ አልወድም። ብዙ ሰዎች ኦፕን ኪችን አይወዱም። አንዳንዶቹ ደግሞ ደስ ይላል ይላሉ። ግን በቃ የሆነ በተለይ የሀበሻ ምግብ ታውቁታላችሁ፣ በርበሬው ምኑም ሲሸት ያስጠላል። መጋረጃው ሶፋው ምኑ ያሸትባችኋል ቤታችሁን እና ያስጠላል። ያው በር ስላለ ፊት ለፊት እሱን ከፍቼ ምናምን ሳበስል የማበስለው። ኩሽናዬንም እንደዚህ አድርጌ ፏ አድርጌ አጸዳዳለሁ። እሳቴን ያው ከሰሌን ለኩሼ ደግሞ እንትን እላለሁ። እዚህ ጋር ደግሞ ስናክ ፈልጎ ለሱ ወይን አጥቤ ሰጠሁትኝ። እጣኔን አጭሼ ፋይናሊ ቤቴን ፏ አድርጌ እጣኔን ደግሞ እያጫጫስኩበት ነው። እሱም መጥቶ ዱቅ ብሎ ሚስሪቾን እያየ ወተትና እንትኑን ወይኑን እያጣጣመ ነው እላቸዋለሁኝ። አሁን እንደዚህ ተጸዳ አይደለ? ግን 5 ደቂቃ አይቆይም። በኋላ መልሼ በቀርጽላችሁ በቃ ቤቱ የሌለ ነው የሚያደርገው። ብትንትን አድርጎ ይኸው ዕቃ አለው መጫወቻ ግን አይነካውም። በመጫወቻ መጫወት አይወድም የኔ ልጅ። በቃ እንትን ነው በቃ ይሄ የሶፋውን ትራስ ማውረድ በቃ ለኔ እንትን ስራ ነው የሚሰጠኝ፣ ትርፍ ስራ እና ያው ግን ልጆች ያድጋሉ። ነገ ጠዋት ሁሉም ትዝታው ነው ይቀራል። እቺም ቀን ትናፍቀናለች እና ጊዜያችሁን ማጣጣም ነው እንግዲህ ከነሱ ጋር እየተዳረቁ ነገ ጠዋት ያው ትምህርት ቤት ምንም ስለሚገቡ
ከዛ ስራችንን ጨራርሰን ጽዳታችንን ፏ አድርገን ቤታችንን እጣናችንን እንደዚህ እንትን ብለን ከዱባይ የተላከ እጣን ነው። አንድ ጓደኛዬ ነች የሰጠችኝ። ከዛ ምሳ መስራት ጀመርን። ዛሬ ምሳችን አሳ ነው። አሳና አትክልት። ብዙ ጊዜ ነው አሳ ሰርቼ አላውቅም። ያው እሰራለሁ ማለት ይሄ ሳልመን ምናምን አሳ ወዲያው ጠባብሼ እንትን እላለሁ። ግን ይሄን ትልቁን እንደዚህ አሳ ሰርቼ አላውቅም። በኦቨን ቆየሁኝና ያው በጣም ትልቅ ነው አሳው ብታየው እንደዚህ አሁን እንትን ለማለት ነው እንጂ ይሄ ፓትራውን በቃ ሙሉ ነው። ከዳር እስከ ዳር ነው የሞላው። ትልቁ አሳ ነው ይዞ የመጣው ይዘክና ብየው ባለቤቴን እሱን ቀባብቼ አትክልቴንም ፍራፍሬ ፍሩት አልኩ አይሚን እንትን አትክልቴን ቆራርጬ ድንች፣ ስኳር፣ ድንች፣ ካሮት፣ ሽንኩርት፣ ቃሪያ ትልቁን ቃሪያ ሎሚ አድርጌ ኦቭን ከተትኩና ለኔ ደግሞ አይስ ካፌ ለምን አልሰራም ምሳ እስኪደርስ ደግሞ እሱን ልጠጣ ብዬ አይስ ካፌን ሰርቼ ኢንጆይ ማድረግ ጀመርኩኝ። ምሳ እስኪደርስ እላችኋለሁ ውዶቼ። ምሳው ሲደርስ ደግሞ አሳያችኋለሁ። ባይ